በቃ እኔ አንደኛ አገኘው ሜካፕ አንደኛ ጀሚላ ጀሚላ በጣም ነው የሚያምረው። ሀቡዬ እንኳን በሰላም ገላገለሽ። በጣም አመሰግናለሁ። ይሄንን ቪዲዮ ሳይ በጣም ነው ደስ ያለኝ። ማናት ጀሚላ ላላችሁት እኔ ነኝ ጀሚላ እና ዛሬ በየጊዜው የማደርገው ሜካፕ አሰራር ይዤላችሁ መጥቻለሁ። ሜካፕ ከማድረጌ በፊት እኔ መጀመሪያ የምቀባው የፊት ሎሽን ነው። እኔ ይሄንን ተጠቀሙ አልላችሁም። እናንተ ደስ የሚላችሁ የፊት ሎሽን ተቀቡ። አንዳንድ ሰዎች ሜካፕ ከመቀባታቸው በፊት ፕራይመር ይጠቀማሉ፣ ግን እኔ ለኤቭሪዴይ ሜካፕ አስፈላጊ ነው ብዬ አላምንም። እንደምታዩት ቆዳይ ፐርፌክት አይደለም። አንዳንድ ቦታዎች ሃይፐርፒግሜንቴሽን ወይም የቆዳ ጠባሳ አለኝ። መጀመሪያ ስቴፕ ቅንድብ ነው። እንደምታዩት ቅንድቤን አልቀነደብም፣ ምክንያቱም በእስልምና አይፈቀድም። መጀመሪያ የቅንድብ ጀል ልጠቀምና ቅንድቤ ለጥ እንዲል አረጋለሁ። ከዛም በኋላ ቆዳይን የነካው ጀል በሶፍት አነሳለሁ። ከዛም በኋላ ከቆዳይ ትንሽ ቀላ የሚል ኮንሲለር ተጠቅሜ ቅንድቤን ሼፕ አረጋለሁ። ከስር ያሉትን ፀጉሮች እንዲታዩ የማልፈልጋቸውንም በኮንሲለር ሸፍናለሁ። የላይኛውንም ኮንሲለር ተጠቅሜ ሼፕ አረጋለሁ። ይሄንን ስቴፕ በኮንሲለር መቀንደብ በሉት፣ ምክንያቱም ቅንድቤን ተመልከቱ። ከዛም በኋላ የሜካፕ ብሩሽ ወስድና ኮንሲለሩን ብለንድ አድርጓለሁ። ከዛም በኋላ ጥቁር የቅንድብ እርሳስ ወስድና ቅንድቤን እሞላለሁ፣ ግን ብዙ አልሞላውም፣ ምክንያቱም ናቸው እንዲመስል ነው የምፈልገው። ቅንድቦቻችን እህታማሞች እንጂ መንታ አይደሉም ይባላል እና እንደምታያቸው በጣም ባይመሳሰሉም ያስኬዳል። አሁን ቅንድቤን ስለጨረስኩ ወደ ፊቴ ሜካፕ ነው የምገባው። ብዙ ሀበሾች ከአይናችን ስር ትንሽ ጥቁረት አለን። ቅድመ አያቶቻችን በጣም ደክሟቸው ነበር መሰለኝ፣ ግን ጥቁረቱን ለማጥፋት ቀይ ከለር ኮሬክተር መጠቀም አለብን። እንደምታዩት ከለር ኮሬክተር ከአይኔ ስር አረግና ቢዩቲ ብለንድ ተጠቅሜ ብለንድ አረገዋለሁ። ቀይነቱ ሲታይ በጣም ነው የሚያስፈራው፣ ግን ኮንሲለር ከዚህ ላይ ሲደረግ ከአይናችን በታች ያለው ጥቁረት ጠቅላላ ነው የሚጠፋው። ከዚህ ስቴፕ በኋላ ፋውንዴሽን ወይም ስኪን ቲንት ነው የምጠቀመው። አብዛኛው ጊዜ የምጠቀመው ይሄንን ስኪን ቲንት ነው ከፈንቲ ቢዩቲ። ከዛም በኋላ ስኪን ቲንት አረግና የሜካፕ ብሩሽ ተጠቅሜ ብለንድ አረገዋለሁ። ስኪን ቲንቱን ብለንድ የማደርገው እየሳብኩ ሳይሆን እንደዚህ ዳብ እያደረግኩ ነው ብለንድ የማደርገው። ስኪን ቲንት ሙሉ ፊቴ ከአይኔ ስር በስተቀር ነው የማደርገው። ስኪን ቲንት እንደ ፋውንዴሽን ፉል ከቨሬጅ አይደለም፣ ስለዛ ያለንን ጠባሳ አይሸፍንም። ስለዛ ሃይፐር ፒግሜንቴሽን ወይም ጠባሳ ያሉብኝ ቦታዎች የቆዳይ ከለር የሆነ ኮንሲለር ተጠቅሜ እሸፍናቸዋለሁ። ኮንሲለር ከፋውንዴሽን ወፈር ስለሚል ለመሸፈን በጣም ይመቻል። የቆዳይን ከለር ለማግኘት ሁለት ኮንሲለሮች ማደባለቅ አለብኝ። ከዛም በኋላ የሜካፕ ብሩሽ ተጠቅሜ ጠባሳ ያሉብኝን ቦታዎች ኮንሲለር አደርግባቸዋለሁ። እንደምታዩት ኮንሲለር ከማድረጌ በፊትና ከማድረጌ በኋላ በጣም ትልቅ ለውጥ አለው። የሚቀጥለው ስቴፕ ኮንሲለር ማድረግ ነው። እኔ ከሁሉም ኮንሲለሮች በፍቅር የምወደው ይሄንን ኮንሲለር ነው። ይሄ የቱ ፌስድ ቦርን ዲስ ዌይ የሚባል ኮንሲለር ነው እና በጣም ምርጥ ኮንሲለር ነው። እንደምታዩት ኮንሲለር ከአይኔ ስር እና የአይኔ ሽፋን ላይ ነው የማደርገው። ከአይኔ ሽፋን ላይ ያለው ኮንሲለር ብለንድ ለማድረግ ብሩሽ ነው የምጠቀመው። ከአይኔ ስር ያለው ኮንሲለር ደግሞ ፓውደር ፓፍ ነው የምጠቀመው። ከዛም በኋላ ኮንሲለሩን ብለንድ አድርጌ ከጨረስኩ በኋላ በጣም በፍቅር የምወደው ፓውደር ከሎሪያል